እዚህ ጋር እንደተመለከታችሁት አንድ እህታችን ሙስሊም ናት፣ እሱ ክርስቲያን ነው። አንድ ሁለት ቪዲዮአቸውን አይቻለሁ መጥቶልኝ። እሱ መስቀል አድርጓል፣ እሷ እንግዲህ ሙስሊም ናት። እንዲህ አይነት ሴቶች ምን አስባችሁ ይሁን ከአላህ Subhanahu Wa Ta'ala ትእዛዝ ጥሳችሁ ስትወጡ መመለሻችሁ የት ሊሆን ነው? አላህ Subhanahu Wa Ta'ala ቁርአኑ ላይ ምዕራፍ 2 ቁጥር 121 ላይ ولا تنكحوا المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو اعجبكم ይላል። እነዛ በአላህ የሚያጋሩ አህለል ኪታብና ይሁዳና ክርስቲያኖችን ሙልሂድም ይሁን ትስትም ይሁን እንዲም ዋቀፈታ በአላህ የሚያጋሩ ሰዎችን አታግቡ። ምን አይሉን ካን ቆንጅናውና ምኑ በማርክሽ እንዳታገቢ። ወላ عبد مؤمن خير من مشرك ያ አላህን ምፈራ የአላህ ባራ የፈለገ ያኛው ቆንጅናው በደንቅሽ ምኑም እንኳን ብትወጂ ይሄኛው የአላህ ባራ ይሻልሻል። ምክንያቱም አላህን የሚያውቅ ለአላህ መታዘዝ አንቺን ስለማይጎዳሽ። ዛሬ ቁንጅናውና የተለያየው ነገር አይተሽ የምትሄጂ ነገ ለቅሶ ብቻ ነው የሚሆንባችሁ ነውና ይሄን ተከትሎ ነው እና ሰማህት ሼክ አብዱልአዚዝ ኢብኑ ባዝ ምን ይላሉ? ንሃኢያን አንድ ሙስሊም የሆነች ሴት አህለል ኪታብን ክርስቲያንም ሆነ ይሁዳ ሌላንም ማግባት አይቻልም ብሎ ያሉት አገብታ ከሆነ እንደሁም እየሰራች ያለችው ዝና ነው ያሉት። ልጅ እንኳን ቢወለድ ልጁ በእናት ነው የምትጠራው። አውቃ አድርጋ ከሆነ ክልክል መሆኑ አውቃ አድርጋ ከሆነ ሳታውቅ አድርጋ ከሆነ ግን ልጁ በአባት ይጠራል። ግን ንካቸው ባጥል ነው አሉ። ትክክል አይደለም። ስለዚህ እህቶቻችን እህቶቻችን ከሶስት ነገራቶች አይወጡም። ሁሌ በውስጥ መጥተው የሚጠይቁን በውስጥ ሆነ ነገር መልእክት ምላክልን እንዲያነቶቹ ነው። ምን ትላለች መጣ አንድ ክርስቲያን ወድጄ አግብቼ ነበር፣ ልክ ስንዋደድ ወዶኝ እኔ ሙስሊም ሆንልሻለሁ ብሎ መጣ። ልክ ከተጋባና ትንሽ ከቆየን በኋላ በጭራሽ እምቢ አለኝ። ወይ ደግሞ ሙስሊም ሆኖ አገባውት ገና ለራሷ ያልሰለመች እኮ ነው። ሙስሊም ሆኖ ራሷም ገና ስለ እስልምና ማታቅ አሰልማ ታገባለች። አሰግደ ጾም ምንትል ታገባለች። ከዛ ካገባት በኋላ ትንሽ ከሷ ጋር ተቀምጦ ፍቅሯን ሲጨርስ እኔ ቤተሰቦቼ ወይ እኛን ወይ እሷን ምረጥ ብሎኛልና እኔ ቤተሰቦቼን ነው የምመርጠው። ወላሂ እንዲህ ብሎ መጥቶ ጠየቁናል በውስጥ እንዴት ላደርግ ተብሎ አይሽ አንቺን አግኝተዋል ምን ብለዋል? ከዛ በኋላ ቤተሰቦቹን መረጠ። ቅድም አንቺን መርጦ ነበር መጣ። ምን ተገኝቶ ነው እነሱን መርጦ? ቅድም ለምን አልመረጣቸውም? እንዲህ አይነት ሴቶች ምን ሆናሉ? ሶስት ነገር ብቻ እነሱ ላይ መከሰተው። አንደኛው ጠንካራ ከሆነች ልጅቷ ዲኑ አለ ድንገት ጠንካራና እስልምና የምታውቅ ከሆነ ምን ትሆናለች? በቃ አይ ዲኔ ይሻለኛል ብላ ልጆችም ወልዳ ከሆነ ያልወለደችም ከሆነ በፍቅር ተጎድታ ምን ተብላ እስልምናውን ይዛ እሱን ትታ ትኖራለች፣ ግን ትጎዳለች። አንድ ይሄ ነው። ሁለተኛ ወይ ጠንካራ ካልሆነች ዲኑ አለ እንዴት በቃ ፍቅሬ ካገባ በኋላ ልጆች ከሱ ጋር አገኘው በኋላ እንዴት ትቼ ነው መመለሰው? ምን ላደርግ እምነቴን እቀይራለሁ እንጂ ብላ ከሱ ጋር ጥፍ ብላ ትሄዳለች። ምክንያቱም ሴቶች ወደ ትዳር ከገቡ በኋላ በፍቅር ይሸነፋሉ፣ ወደ ፍቅር ከገቡ በኋላ ይሸነፋሉ። ያን መርጣሉና ከዛ እምነቷን ቀይራ ነገ ጀሃነም ትሆናለች ማለት ነው። አላህ ቀልቧን መልሶ ቶባ አድርጋ ካልተመለሰች። ሶስተኛ በቃ ከነ እምነትሽ እንኳን አልፈልግሽም ክርስቲያኑ እንኳን ብትሆኚ በቃ አንቺን አልፈልግሽም በቃኛል ነገ ካላት ወይ ራሷን ሰቅላ ወይ ከፎቅ ተወርውራ ወይ ደግሞ በረኪና ጠጣ ትሞታለች። ከዚህ ሶስት አትወጡም። ስለዚህ ይሄን ሁሉ ችግር እናንተ ጋር ሳይደርስ ለምንድን ነው እናንተ መጀመሪያ ጓደኛ አይታችሁ ማትመርጡት? እንደው አስቡት። ልጆቻችሁ አሁን ቢወለድ ከናንተ መካከል ቤተክርስቲያን ነው የሚሄደው? መስጂድ ነው የሚሄደው? እስልምና ላይ ነው ፎከስ የሚያደርገው? ክርስትና ላይ ነው? ለልጆቻችሁ ስታስቡ ነው ነገ ምን ሆናሉ እንዴት ሆናሉ ብላችሁ አታስቡ? የራሳችሁን ስሜት ብቻ ባትከተሉስ? አያችሁ በጣም ከባድ ነው እንዲህ አይነት ነገራቶች። ስለዚህ መጀመሪያውኑ ጓደኛ የምትይዙትን ሰው የምትቀርቡትን ሰው ማንን መቅረብ አለብኝ ብላችሁ እዩ። ነገ ጓደኛ ያለይተኒ ለመተخذ فلان خليلا ትላላችሁ። አላህ Subhanahu Wa Ta'ala ሱረቱል ፉርቃን ላይ እንዳለ የውመል ቂያማ ምን አለበት እከሌን ጓደኛ አድርጌ ባሊዝ ኑሮ
لقد أضلني عن الذكر بعد إذ جاءني እውነቱን ካወቁኝና ትክክለኛ መንገድ ላይ ከነበርኩ አጠመመኝ ብላችሁ ዋጥፋቴ ከምትሉ ዛሬ ነው ስትይዙ ጓደኛ አይታችሁ ጓደኛን ብትይዙ የተመረጠ ነው እላለሁኝ። ጀዛኩሙላሁ ኸይራን። ለሷም ለሌሎችም እህቶቻችን ምክር ይሁን ዘንድ ነው ይሄን ቪዲዮ የሰራሁት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።